የበግ ልምድ ለብሶ ከሚመጣባችሁ ከክፎች ከነጣቂዎች ራሳችሁን ተጠበቁ እንደሚል መጽሐፍ ዛሬ ላይ ገበያ ላይ በርካታ ሰዎች አሉ። በጣም ኮፒ የሆኑ የአይፎን ስልኮችን እየሸጡ ያሉት ሰው እናንተ በደንብ አማርጣችሁ አይታችሁ ነው መግዛት ያለባችሁ። በጣም ኮፒ የሆኑ ስልኮች አሉ። ሰው ኦሪጂናሉን ፈልጎ ፈትጎ አስሶ ማግኘት የእናንተ ግዴታ ነው። ቢካዝ ብራችሁ ነው። ብራችሁን ደግሞ እንዳትበሉ በደንብ አድርጋችሁ ስልኮችን ማየት አለባችሁ። ቢችሉ የሚያቅ ስለ ስልኩ በደንብ የሚያቅ ሰው ይዛችሁ እዳችሁ ምናምን ብትገዙ ብትፈትሿቸው በጣም ጥሩ ነው። ለዚህም ደግሞ የሚረዳችሁን ዛሬ 6 ቲፖችን ለእናንተ ይዤ መጥቻለሁኝ። አይ ቲንክ እነዚህ 6 ቲፖች በጣም እናንተን ሄልፕ ያደርጓችኋል። በደንብ አይታችሁ በደንብ አስሳችሁ ምናምን ስልኩን እንድትገዙ ያደርጓችኋል። በጣም ኢምፖርታንት የሆኑ ቲፖች ናቸው። እያንዳንዱ ቲፖች ከመግዛታችሁ በደንብ አይታችሁ መሆን መቻል አለበት ስልኩን ለመግዛት የምትሄዱት። በተጨማሪ ደግሞ ይህንን ቻናሌን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ይጠይቃለሁ። እንግዲህ እናንተ ትብብር ያስፈልገኛል። ለራስ ጎቶ የመጀመሪያ የሚሆነው ቀጥታ የስልኩን ኮንዲሽን ቼክ ማድረግ። ቀጥታ ሴቲንግ እንገባለን፣ አባውት እንገባለን። ላይክ ሞዴሉን ኤም መሆኑን ቼክ ማድረግ መቻል አለብን። የመጀመሪያ ፊደል ሞዴል ነምበሩ ጋር ኤም መሆን አለበት። ኤን እና ኤፍ ከሆነ ስልኩ ኢትስ ናት ኦሪጂናል። ኤፍ ወይም ኤን ከሆነ ኦሪጂናል አይደለም። the second one is ሁለተኛው የስልኩን ዲስፕሌይ ሴቲንግ ማየት አለብን። ጀስት ዲስፕሌይ ሴቲንግ ላይ ስንገባ ትሩቶን መኖሩን ቼክ ማድረግ አለብን። ትሩቶን ከሌለ ኢትስ ናት ኦሪጂናል። ትሩቶን መኖሩን አረጋግጣችሁ መሆን አለበት። the third one and the fourth one like አይዲ ፌዝ አይዲን በደንብ ማየት አለብን። ላይክ በፓተርን ስልክ እንደምንገባ ሁሉ ይሄ ፌዝ አይዲያችንም እንደሚሰራ በፌዝ አድርገን ስልኩ እንደሚነሳ ምናምን ቼክ ማድረግ አለብን። በፌዝ ምናምን የማይነሳ ከሆነ ስልኩ ሜናት ቢ ኦሪጂናል አይሆንባችሁ ስለሚችል ቼክ አድርጉ። the fourth one is ላይክ ይሄ ባይፌዝ እንዳይሆንባችሁ ስልኩ ባይፌዝ እንዳይሆን ላይክ ስልኩን ወደ ታች ላይክ ስክሮል እያደረጋችሁ ስትሄዱ ላይክ ስልኩ ላይ ምን የሚል አለ? ትራንስፈር ኤንድ ሪሴት አይፎን የሚል አለ። እሱን ተጭናችሁ ስትገቡ ላይክ እንደዚህ ኢሬዝ ኦል ኮንቴንት የሚል አለ። እሱን ስትጫኑ ላይክ ቀጥታ ወደዚህ ይወስዳል። ኢሬዝ አይፎን አረጋግጡ። አምስተኛ በጣም ኢምፖርታንት የሆነ ነው። በደንብ ይሄንን ልታስተውሉ ይገባል። ላይክ ኦሪጂናሉም ኮፒውንም ይዣለሁ። አሁን የያዝኩት ለምሳሌ ኦሪጂናል ነው። ይሄኛውን ኦሪጂናል ላይክ ሜሴጅ እንጽፋለን። ዝም ብላችሁ ለ994 ሊሆን ይችላል። ለየሆነ ዝም ብላችሁ ላይክ PEW ብላችሁ ትጽፋላችሁ። PEW ብላችሁ ስትጽፉ እንዲህ ከጻፋችሁ በኋላ ላይክ ጋፕ ካደረጋችሁ በኋላ እንዲህ ትልካላችሁ። እንዲህ በቃ እንዲህ ስትልኩ ላይክ እንዲህ ዲም ላይት ነገር ማብራት መቻል አለበት። ላይክ ኦሪጂናል ስልክ እንደዚህ ዲም ላይት ያበራል። ለምሳሌ በተጨማሪ ሃፒ በርዝዴ ብለን እንጽፋለን። ሃፒ በርዝዴ ብለን ታይፕ እናደርጋለን። ላይክ ሃፒ በርዝዴ ብለን ከተጫንን በኋላ ላይክ እንደዚህ ስንልክ የሆነ ቫር ያመጣል። ይሄ ላይክ አይታችሁታል። ይሄንን ያመጣል። ኦሪጂናል ስልክ ላይክ ያስታውቃል። እንደዚህ ሁለቱ ነገር ቼክ አድርጉ። እስኪ ኮፒውን ደግሞ በኮፒ ላይ የቅድሙን ደግመን እንጽፋለን። ሜሴጅ ላይ ገብተን ላይክ PEW ብለን እንጽፋለን። እንዲህ PEW ከዛ ጋፕ እሺ። እንዲህ ብላችሁ ስትልኩ ላይክ ምንም አያመጣላችሁ። እንደቀደሙ ድም ላይት አያመጣም። በተጨማሪ ደግሞ ሃፒ በርዝዴ ብላችሁ ትጽፉና ትልካላችሁ። እዩት፣ ምንም ነገር የለም። እንደቀደሙ ፊኛ ምናምን አያመጣም። ላይክ ይሄ ኮፒ ነው። ይሄ ስልክ የሚጠቅመው ጀስት ላይክ አይፎን ይዣለሁ ለማለት ለማጌጥ ምናምን ነው።
ለማጌጥ ነው ይሄ ስልክ አት ኦል የሚጠቅመው። ኦሪጂናሉ በደንብ አይታችሁ መግዛት አለባችሁ። በደንብ ማየት አለባችሁ። እስካሁን የነገርኳችሁን 5ቱን ቲፖች በደንብ አድርጋችሁ እዩዋቸው። የኮፒ ስልክ ነው አሁን እጄ ላይ የምታዩት። በደንብ አስተውላችሁ እዩት። ካሜራውንም በደንብ እዩ። በላስት ዋን ኢዝ ላይክ ስድስተኛው ደግሞ አባውት ሚ ላይ ሲሪያል ነምበሩን ጀስት ኮፒ እናደርጋለን። ሲሪያል ነምበሩን ኮፒ አድርገን ከዛ ቀጥታ ወደ ላይክ ቪው ከቨሬጅ ጎግል ላይ ገብተን አፕል ላይ ዶት ገብተን ጽፍ ቪው ከቨሬጅ ቀጥታ ወደ ውስጥ እንገባለን። ቪው ከቨሬጅ ላይ ላይክ እዚህ ኢንተር የሲሪያል ነምበር የሚለውን የቀድሞ ኮፒ ያደረጋችሁትን እዚህ ላይ ቀጥታ ፔስት ታደርጋላችሁ። ፔስት ስታደርጉ ሳብሚት ታደርጋላችሁ። ከዛ የእናንተን የስልኩ ሞዴሉን ያመጣላችኋል። ሞዴሉን ካላመጣላችሁ ስልኩ ኦሪጂናል መሆኑን ታረጋግጣላችሁ። መልካም ቀን። ሃቭ ኤ ናይስ ታይም። ሰብስክራይብ፣ ላይክ፣ ኮፒ፣ ሼር እንዳይረሳ። መልካም ጊዜ